በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእመቤታችን የቅድስተ ቅዱሳን የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን ወዳጆች በእግዚአብሔር ፍጹም ሰላም እንደምንሰነበታችሁ እንደምንቆያችሁ አሜን። ምሕረት ቸርነቱን አብዝቶ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ ምሕረቱና እንደ ይቅርታው ተመልክቶ ለዚህ ዕለት ለዚህ ሰዓት ያደረሰን ቅዱስ የሆነ ቃሉ እንድንማር የፈቀደልን የአባቶቻችን የቅዱሳን አምላክ የኛም አምላካችን ሉለ ባሕርይ ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይቱ ከመንፈስ ቅዱስ ጋር ስሙ ይክበር ይመስገን። እንግዲህ እግዚአብሔር ወዶና ፈቅዶ ለዐቢይ ጾም ሰባተኛው ሰንበተ ክርስቲያን ወይም ሳምንት ለኒቆዲሞስ ደርሰናል። እርሱን አስመልክቶ ጥቂት ነጥቦችን ብቻ እንማማራለን። ለአበው ቀደምት ለነቢያት ለሐዋርያት ምስጢር ጥበቡን የገለጠ ምስጢር ጥበቡን ገልጦ እንዲያስተምረን የእርሱ መልካም ፈቃድ ይሁንልን። እንግዲህ ለትምህርታችን ርዕስ የምናደርገው ኒቆዲሞስ ነው። ይሄ የሆነበት ምክንያት ራሱ አባታችን ቅዱስ ያሬድ የዐቢይ ጾምን ሰባተኛውን ሰንበተ ክርስቲያን ወይም ሙድ እርሱንም ተከትሎ የሚመጣውን ሳምንት ኒቆዲሞስ ብሎ ሰይሞታል። በዚህ ምክንያት ለትምህርታችን ርዕስ ያደርገው ኒቆዲሞስን ነው። ታሪኩን በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እናገኘዋለን። ከፈሪሳውያን ወገን የሆነ የአይሁድ አለቃ የነበረ ኒቆዲሞስ የሚባል አንድ ሰው ነበረ ብሎ ወንጌሉ ይጀምራል። እንግዲህ ከፈሪሳውያን ወገን ነው፣ የአይሁድም አለቃ ነው። ፈሪሳውያን የሚባሉት እንግዲህ የሙሴን ሕግጋት መዝሙረ ዳዊትን ትንቢተ ነቢያትን ከኛ በላይ ጠንቅቆ የሚያውቅ የሚረዳ የሚተረጉም ለእግዚአብሔር ከኛ በላይ የሚቀና የለም የሚሉ ግብዞች ናቸው። ብዙ ሸክምን በሰዎች ላይ የሚጭኑ እነሱ ግን በትንሹ ጣታቸው እንኳን ሊነኩት የማይፈልጉ በጣም የሚገበዙ ናቸው። ከእግዚአብሔር ሕግ ይልቅ ለሽማግሎች ወግ በጣም ጥብቅና የሚቆሙ ሰዎች የነበሩ እግዚአብሔርም መድኃኔዓለም ኢየሱስ ክርስቶስ በመዋዕለ ስብከቱ ላይ ከፈሪሳውያን እርሾ ተጠበቁ ብሎ ከትምህርታቸው ከግብዝነታቸው እንድንጠነቀቅ እንዳንመስላቸው ካስተማረባቸው ግብዝ ሰዎች መካከል ዋነኞቹ ፈሪሳውያን ናቸው። እርሱ ከፈሪሳውያን ወገን ነው። ኒቆዲሞስ ሕግ የጠነቀቀ ነው። ደግሞ የአይሁድም አለቃቸው የነበረ ነው። የአይሁድ አለቃቸው ማለት በሹመትም አለቃቸው ነው፣ በእውቀትም በባለጸግነትም አለቃቸው ከነርሱ የከበረ ነው። የአይሁድ መምህራቸው ነው። ነገር ግን ሌሊት በትህትና መጥቶ ከጌታችን እግር ስር ቁጭ ብሎ ይማራል። እኔ የአይሁድ አለቃ ነኝ፣ የተማርኩ ነኝ፣ ሕግጋተ ሙሴ መዝሙረ ዳዊትን ትንቢተ ነቢያትን አውቃለሁ፣ ከዚህ በላይ ትምህርት እውቀት አያስፈልገኝም ሳይል በትህትና መጥቶ ይማር ነበረ ከጌታችን እግር ስር። እዚህ ጋር ሁላችንም ራሳችንን ቆም ብለን ልንጠይቀው የሚገባ ጥያቄ አለ። ባለስልጣን ከሆንን ወይም የተማርን ከሆንን ባለ ዲግሪዎች ባለ ማስተርሶች ከሆንን ወይም ደግሞ በጣም ሀብታሞች ከሆንን ማለት የስጋ ብልጥግና ከበዛልን እግዚአብሔር በቸርነቱ በስጋ በረከት ከባረከን ሀብት ንብረት ከተረፈን ከተትረፈረፈን መተን በአውደ ምሕረቱ ስር ቁጭ ብለን ከሊቃውንተ ቤተክርስቲያን እንማራለን፣ እናስቀድሳለን፣ ሰዓታት ማህሌት እንቆማለን፣ ኪዳን እናደርሳለን። መተን በቤተክርስቲያን በሚደረጉ አገልግሎቶች ከሌላው ምዕመን እኩል ራሳችንን በምን ሳናስታቤ እንማራለን። ማን ነው ዛሬ ባለጸጋ ሆኖ መጥቶ ቁጭ ብሎ ቃል እግዚአብሔር የሚማር? ማን ነው ዛሬ ባለስልጣን ሆኖ የሚማር? ማን ነው ዛሬ የተማረ ማለት በዓለም ዘንድ ምሁር ሊቅ ተብሎ ዲግሪ ኖሮት 3 ዲግሪ ይዞ ወይም ባለማስተርስ ሆኖ ወይም ፒኤችዲውን ሰርቶ እንግዲህ ቁጭ ብሎ ቃል እግዚአብሔርን የሚማር በትህትና አለው የተብሎ ሲጠየቅ እንግዲህ በጣም ጥቂት ሰው ሊኖር ይችላል። አብዛኛው ግን የሚታየው እውነታ ያ አይደለም። ከኒቆዲሞስ የምንማረው የቀረን እንዳለ ማሰብ ነው። ሁልጊዜ ትሑታን መሆን። ለዚህ ነው ጌታችን ሲናገር በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና። በመንፈስ ድሆች የሆኑ ከተባሉት መካከል ዕውቀት ጥበብ ኖሯቸው እንደ ሰሎሞን እንደ ሲራክ ለኛማ የሚስማማ ድንቁርና ነው። ዕውቀት ጥበብማ የባህሪ ገንዘቡ የሆነ እግዚአብሔር ነው እንጂ ብለው በእግዚአብሔር ፊት ራሳቸውን የሚያዋርዱ በልቦናቸው ትሑት የሚሆኑ ልክ ክርስቶስን በትህትና የሚመስሉት። ምክንያቱም አፋዊ ትህትና አለ። ለሰው ለይምሰል እኔማ አላቅም ከናንተ አላቅም ሊል ይችላል ሰው ለማለት ያክል ለአፉ ያክል። ነገር ግን ከልቡ ይላል ወይ ክርስቶስ እንደተናገረ ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና። ክርስቶስ ትሑት ነኝ ያለው በልቤ ነው። አፋዊ ትህትና ሊያስፈልግ ይችላል ለአርአያ ላብነት። ግን ያ አፍአዊ ወይም ውጫዊ ትህትና የመነጨው ወይም የሚመነጨው ከውሳጣዊ ጥልቅ ልቦና ከውሳጣዊ ትህትና ሊሆን ይገባል እንጂ ልብ የማይለውን ልባችን ሌላ ንግግራችንና ድርጊታችን ሌላ ሊሆን አይገባውም። ያለበለዚያ ግን ሽንገላ ይሆናል ማለት ነው። የሽንገላን ደግሞ ከንፈሮች እግዚአብሔር ያጠፋቸው ይላል ቅዱስ ዳዊት በመዝሙር 11 ላይ ይሴረውን እግዚአብሔር ለከናፈረ ጉሉት ወለልሳን እንተ ተአቢ ነቢበ። እግዚአብሔር የሽንገላ ከንፈሮችንና ነገርን ከፍ ከፍ የምታደርገውን ልሳን ያጠፋታል ብሎ ተናግሯል ማለት ነው። ኒቆዲሞስ ግን ትህትናው ከልብ ነበረ።
ማለት መጥቶ በትህትና ብቻውን ከጌታችን እግር ስር ቁጭ ብሎ ሌሊት ይማር ነበር በተከተተ ልቦና ማለት ነው። የአይሁድ ግን አለቃቸው ነው። ለምንድነው ሌሊት መጥቶ የሚማረው ከተባለ አንደኛ የቀን ልብ ባካና ነው፣ የሌሊት ልብ ግን ክት ነው፣ የተሰበሰበ ነው፣ አይባከንምና ስለዚያ ምክንያት ነው። ሁለተኛ ቢያዩት ሌሎች አይሁድ የሚያስተምራቸው እርሱ ራሱ ትምህርት ሳይከተትለት ትምህርት ሳያጠናቅቅ ነው እንዴ መምህር ነኝ ብሎ የሚያስተምረን ብለው አገልግሎቱ ላይ ነቀፋ እንዳያመጡበት። ሶስተኛ ከክርስቶስ ጋር ያበረ የተባበረ ከምኩራባቸው ወይም ከአይሁድ ሸንጎ እንደሚባረር እንደሚወጣ በእነርሱ ዘንድ ስምምነት ስላለ ይሄን ስለሚያውቅ ያን ፍራቻ በድብቅ መጥቶ ከጌታችን እግር ስር ቁጭ ብሎ ይማር ነበር። የቤተክርስቲያን አብዛኞቿን አገልግሎቶቿን ከተመለከትን የሌሊት ናቸው አይደል? እንግዲህ ማህሌቱንም ብንል ሰዓታቱንም ብንል ማህሌት በየበዓላቱ የሚቆም ነው። ሌሊት ቅድስት ቤተክርስቲያን ካህናቷ፣ ዲያቆናቷ፣ ምዕመኗ በሙሉ ቆሞ እንግዲህ እግዚአብሔርን በማህሌት ያመሰግናል። ሌሊት እግዚአብሔርን ማመስገን እግዚአብሔርን ማገልገል ካስተማሩን ዋነኛ ሰዎች መካከል ወይም ቅዱሳን መካከል አንዱ ኒቆዲሞስ ነው። ጌታችንም አብዛኛውን የማዳን ስራውን የፈጸመው እኮ በሌሊት ነው። ልደቱ በሌሊት ነው፣ ጥምቀቱ በሌሊት ነው፣ ትንሳኤው በሌሊት ነው። ዳግመኛ መምጣቱ ለጻድቃን መጥቶ በቀኝ አቁሞ ኑ እናንተ የአባቴ ብሩካን መንግስቴን ውረሱ ብሎ የሚያወርሳቸው በሌሊት። በአጠቃላይ የጌታችን የማዳን ስራዎች የተፈጸሙት በሌሊት ነውና ኒቆዲሞስም ደግሞ መጥቶ ይማር የነበረው ሌሊት ነው። ስለዚህ የቤተ ክርስቲያን አገልግሎቷ በሌሊት ይፈጸማል። ጌታችንም የማዳን ስራውን የፈጸመው በሌሊት ነው ማለት ነው። እንግዲህ ሌሊትን በተመለከተ ቅዱስ ዳዊት የሚለን ነገር አለ። ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ወዘኢቆመ ውስተ ፍኖተ ኃጥአን ወዘኢነበረ ውስተ መንበረ መስተሳልቃን። ምስጉን ነው በዝንጎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ ይለናል። በዝንጎች ምክር ያለመሄድ፣ በኃጢአተኞች መንገድ ያለመቆምና በዋዘኞች መንበር ወይም ወንበር ያለመቀመጥ ብጽዕና ወይም ቡራኬን ከእግዚአብሔር ከሚያስገኙልን ነገሮች መካከል ዋነኞቹ ናቸው። ሰው ከእግዚአብሔር በረከት የሚቀበልበትን መንገድ ነው ቅዱስ ዳዊት የነገረን። ይሄ ለኒቆዲሞስም ይሰራል። ምክንያቱም በአይሁድ ዘንድ ክርስቶስ አሳች እንደሆነ ሎቱ ስብሐት ሕዝቡን ወደ ጥፋት ይመራ እንደነበረ ነው የሚታመነው። በማን? በአይሁድ ዘንድ። በእነሱ ምክር ግን አልተስማማም። ኒቆዲሞስ መጥቶ ክርስቶስ አማናዊ መምህር መሆኑን አውቆ ከእግዚአብሔር ካልተላከ በቀር ራሱ እንደመሰከረው ረቢ አንተ የምታደርጋቸው እነዚህን ታምራት ሊያደርግ የሚችል ማንም እንደሌለ እናውቃለን ያለው። ስለዚህም በልቦናው ተረድቶ እውነተኛ መምህር መሆኑን አውቆ ከክርስቶስ የበለጠ ዕውቀት ምሳሌ ነበረው። በአማናዊ መፈጸሙን ከክርስቶስ ይረዳ ዘንድ ቁጭ ብሎ ይማር ነበር። ለዚህ ነው ጥላ ከአካል ብሉይ ከአዲስ ኦሪት ከወንጌል ተስማምታ ለኒቆዲሞስ የተነገረችው ከመምህረ መምህራን ከኢየሱስ ክርስቶስ እግር ስር ቁጭ ብሎ በመማሩ ማለት ነው። ስለዚህ ምስጉን ነው። በዝንጎች በአይሁድ ምክር አልሄደም። ምስጉን ነው። በኃጢአተኞች በአይሁድ መንገድ አልቆመም። ምስጉን ነው። በዋዘኞች በፌዘኞች አይሁድ ወንበር ላይ አልተቀመጠም ኒቆዲሞስ። ወዘህጎ ያነብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት ሀበ መዋዘ ማይ። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያነባል ተብሎ ተጽፏል። ስለዚህ ሕጉንም በቀንና በሌሊት ያነባል ማለት ቀን የተባለ ቀን በብርሃነ ፀሐይ፣ ሌሊት ደግሞ በብርሃነ ማቶት። ነገር ግን ሚስጥሩ የሚገለጥለት ከእግዚአብሔር ግብር ገብቶ ነውና 46ቱን ብሉያተ መጻሕፍት የጠነቀቀ ሊቅ ነው ኒቆዲሞስ። ያነባል። ነገር ግን ሚስጥሩን ዋናውን አስኳሉ ትክክለኛ ፍሬ ነገሩን ያገኘው ከማን ነው ከተባለ ከጌታችን ከኢየሱስ እግር ስር ነው። ስለዚህ ይሄ ብፁዕ ኒቆዲሞስ ሕጉን በቀንም በሌሊትም ያነባል። በቀን በብርሃነ ፀሐይ፣ በሌሊት በብርሃነ ማቶት ያነባል። ሌሊት ደግሞ ራሱ ክርስቶስ መምህረ መምህራን ዕውቀትን የሚገልጥ ከሳቴ ሚስጥር ክርስቶስ ስላለ እርሱ እግር ስር ቁጭ ብሎ ይማር ያውቅ ይረዳ ነበር ማለት ነው። እና ጌታችን አንድ ትምህርት አስተማረው። ረቂቅ ያለ ትምህርት ነው። ዳግመኛ ልደትን ያስተማረው። ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ማለት ነው። ሁለተኛ ልደትን ነገረው። ዳግም ልደትን አስተማረው እና ግራ ገባው። ምክንያቱም ኒቆዲሞስ የሚያውቀው አንድ ስጋ ልደትን ነው። ሰው ከእናቱ ማህፀን ወጥቶ የሚወለድበት ልደት ነው የሚያውቀው። ክርስቶስ ግን ዳግም ልደትን አስተማረው እና ግራ ገብቶ ጠየቀ። እኛም ሁላችን በኒቆዲሞስ ቦታ ብንሆን ኖሮ ልንጠይቅ የምንችለውን ጥያቄ ነው የጠየቀው። ሰው ድጋሚ ወደ እናቱ ማህፀን ገብቶ ካረጀ ከሸመገለ በኋላ ሊወለድ ይችላል ወይስ? ጠይቀው። ቀድሞ ልደቱን ማለት ዳግም ልደትን ነበር የነገረው። አሁን ግን መወለጃውን ይነግረዋል። ዳግም ልደት የሚባለው ብሎ ጌታችን ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር
የእግዚአብሔር መንግስት ላይ አይችልም። ይሄ ምስጢረ ጥምቀት አለው፣ ምስጢረ ሥላሴም አለው በምስጢር ማለት ነውና ሰው ዳግመኛ ቀዳማዊ ልደቱ ከእናት ከአባቱ ነው። ዳግመኛ ልደቱ ከዋና ከመንፈስ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው እንዳለ ጌታችን በዛው በትምህርቱ ላይ አስከትሎ የሚነግረው ያንኑ ነው። ስለዚህ ከእናት ከአባታችን በመወለዳችን እናት አባታችንን መስለን ተወልደናል። በስጋዊ ልደት በቀዳማዊ ልደታችን፣ በዳግመኛ ልደታችን እግዚአብሔርን አስመስሎ ጸጋ መንፈስ ቅዱስ አሰጥቶ የምንወልድበት ልደት ደግሞ ረቂቁ ልደት መንፈሰ ልደት የሚባለው የጥምቀት ልደት ነው። የክርስትና ጥምቀት ማለት ነው። በጸሎተ ሃይማኖት ወነአምን በአሐቲ ጥምቀት ለስርየተ ኃጢአት የምንለው ማለት ነው። ስለዚህ ሰው ዳግመኛ ከዋና ከመንፈስ መንፈስ እግዚአብሔር ነው። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ስለሚል መንፈስ እግዚአብሔር ነው። ከዋና ከመንፈስ ማለት ከዋና ከእግዚአብሔር በጥቅል ቃል ከጥምቀት ካልተወለደ በቀር የእግዚአብሔር መንግስት ላይ አይችልም ማለት ነው። በምስጢር ግን ጌታችን ውሃ ብሎ ራሱን ውሃ መንጽሔ ነው ከድፍ እንደሚያጠራ ክርስቶስም ኃጢአትህ ተሰረየችልህ ኃጢአትሽ ተሰረየልሽ እያለ ሰውን ከፍዳ ከመርገም ከኃጢአት የሚያነጻ መንጽሔ በመሆኑ ውሃ ይባላል። ራሱንም ውሃ ብሎ ጠርቷል እና ማንም የተጠማ ቢኖር ወደኔ ይምጣ የሕይወትንም ውሃ እንዲሁ ይውሰድ። የሕይወቷ ምንድነው? ሕግ ነው። የሕይወቷ ጥምቀት ነው። የሕይወቷ ልጅነት ነው። የሕይወቷ የተባለ አማናዊ ቅዱስ ሥጋውና ክቡር ደሙ ነው። ስለዚህ ጌታችን ውሃ ብሎ ራሱን ገለጠ። ከውሃና ከመንፈስ መንፈስ ብሎ በቁሙ መንፈስ ቅዱስን ገለጠ። የእግዚአብሔር መንግስት ብሎ ደግሞ አብን ገለጠው። ስለዚህ ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት ላይ አይችልም በሚል ውሃ ብሎ ራሱን መንፈስ ብሎ መንፈስ ቅዱስን መንግስተ እግዚአብሔር የእግዚአብሔር መንግስት ብሎ አብን ገልጧል። በጥቅሉ ስናመጣው ደግሞ ሰው ከሥላሴ ካልተወለደ የሥላሴ መንግስት መንግስተ ሥላሴን መንግስተ እግዚአብሔርን ሊወርስ አይችልም ማለት ነው እና ይሄን የመሰለ ድንቅ ረቂቅ ትምህርት ያገኘው ኒቆዲሞስ ከጌታችን መጥቶ በትህትና በመማሩ ነው። ትህትና ከእግዚአብሔር ዘንድ ጸጋን ታሰጣለች። ለዚህ ነው ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 5 ቁጥር 5 ላይ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ነው ያለው። ስለዚህ ትዕቢተኞች አይሁድን ተቃውሟቸዋል፣ በትምህርቱ ተቃውሟቸዋል፣ በተግሳጹ ተቃውሟቸዋል። ሙስና መቃብርን መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በህቱም በተዘጋ መቃብር ተነስቶ በዚህ በድርጊት በተግባር ጭምር ተቃውሟቸዋል እና እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን እንደ ኒቆዲሞስ ላሉት ደግሞ ጸጋ ይሰጣል። አንዱ የተሰጠው ጸጋ ይሄን የመሰለ ምስጢር ይሄን የመሰለ ትምህርት ማወቅ ነው። የነፍስ ምግቧ ደግሞ ቃል እግዚአብሔር ነው። ለዚህ ነው ሰው ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በእንጀራ ብቻ አይኖርም ብሎ የመጀመሪያው አርስታጣው የሚባለውን ስስትን በትዕግስት ድል ሲነሳ ለዲያብሎስ እንደዚህ ብሎ ነበር የነገረው። ሰው ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በእንጀራ ብቻ አይኖርም። ይሄን የመሰለ ምስጢር አግኝቷል። ሌላ ኒቆዲሞስ ያገኘው ጸጋ ምንድነው ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ በኋላ በሚሞትበት ጊዜ ከአርማትያሱ ዮሴፍ ጋር የክርስቶስን ስጋ ለመገነዝ አብቅቶታል ማለት ነው። ዛሬ በኪዳን ጸሎት የምናደርሰውን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የሚለውን የጸለዩት ኒቆዲሞስና የአርማትያሱ ዮሴፍ ናቸው። ከራሱ ከአምላካችን ከክርስቶስ ተገልጦላቸው በሚቀብሩት ሰዓት ማለት ነው። ቅዱስ እግዚአብሔር ልዩ እግዚአብሔር ቅዱስ ኃያል ልዩ ኃያል ቅዱስ ሕያው ዘኢይመውት ልዩ ኃያል የማትሞት እያሉ የገለጡት እነሱ ናቸው። ዛሬ ቤተክርስቲያናችን እስከ ዛሬ እንግዲህ በጸሎት እሱን በኪዳን እናደርሳለን ማለት ነውና ለግንዘተ ሥጋ ክርስቶስን በቅቷል። በጥቂቱ የታመንክ በጎ ባሪያ በጥቂቱ ታምናልና በብዙ ሾማለሁ ወደ ጌታ ደስታ ግባ ማለት እኮ ነው። ገብርኄር ባለፈው ያከበርነው ይሄንን ነው። በጎ ታማኝ አገልጋይ በጥቂቱ ታምኖ በብዙ በጌታው ደስታ ላይ የተሾመ ማለት ነው። ያው ክርስቶስ በጥቂቱ በመማር ሌሊት በመማር ታመነ፣ በብዙ ምስጢራት ላይ ተሾመ፣ ለግንዘተ ሥጋ ክርስቶስን በቃ ማለት ነው። ስለዚህ እኛ በጥቂቱ ታምነን በብዙ እንድንሾም አስቀድመን ጥቂት በሚመስሉ ሰው በሚነቃቸው ይሄ የትህትና ግብራት የሚባሉ አሉ። ይሄ ታይታ የማይፈልጉ ሰው እኛን ላያደንቅበት የሚችል ብዙም ለተርእዮ ወይም ደግሞ ለመስህብነት የማይጋብዙ አገልግሎቶች አሉ። የቤተክርስቲያን አጸድ ማጽዳት ሊሆን ይችላል፣ ቁጭ ብሎ መማር ሊሆን ይችላል፣ ወይም የውስጥ አገልግሎቶች አሉ። በደንብ አድርጎ እግዚአብሔርን ማገልገል በጾም በጸሎት ተወስኖ በስግደት ተወስኖ እግዚአብሔርን በደንብ በጉልበትም በሰጠን ነገር ሁሉ ማገልገል ለብዙ ሹመት ያበቃናል። ይህም በሚገባ ማወቅ ይገባናል ማለት ነው። እግዚአብሔር አምላክ ከኒቆዲሞስ ሰንበተ ክርስቲያን ከሰንበተ ክርስቲያን በዕለቱ ከሚከብሩ ቅዱሳን ሁሉ እግዚአብሔር አምላክ በቸርነቱ ረድኤት በረከት ያሳትፈን። አገልግሎቱን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታግዙ በትህትና እንጠይቃለን። እንቆየን። ወስብሐት ለእግዚአብሔር።